ሰው አልባ ፖሊስ ጣቢያ በአዲስ አበባ። ሰበር ዜና በሀገራችን ኢትዮጵያ ለመጀመሪያ ጊዜ ከምንም አይነት ሰው ንክኪ ነፃ የሆነ ሰው አልባ ፖሊስ ጣቢያ ተገንብቶ ለአገልግሎት ዝግጁ መሆኑን የአዲስ አበባ ፖሊስ አሳውቋለኝ። ይህ ፖሊስ ጣቢያ ከምንም አይነት ሰው ንክኪ ነፃ ሆኖ አገልግሎት የሚሰጥ ሲሆን ይህ ፖሊስ ጣቢያ በሀገራችን ኢትዮጵያን ብቻ ሳይሆን በአፍሪካ የመጀመሪያ ያደርገዋለኝ። ቦሌ ድልድይ አካባቢ ተገንብቶ እንግዲህ ሰው አልባ ፖሊስ ጣቢያ ለአገልግሎት ዝግጁ መሆኑን የአዲስ አበባ ፖሊስ አሳውቋለኝ። በሀገራችን ኢትዮጵያ ለመጀመሪያ ጊዜ ነው እንደዚህ አይነት አገልግሎት የተጀመረው ተብሏለኝ። እንግዲህ በርካታ ተገልጋዮችንም ከፖሊስ ጋር የተገናኙ ጉዳዮቻቸውን ፖሊሶችን በአካል ማግኘት አይጠበቅባቸውም። ወደዚህ ቦታ በመሄድ እንግዲህ በድምፅና በቪዲዮ ከአዛዦች ጋር በመገናኘት ከፖሊስ ጋር የተገናኙ ጉዳዮችና እንዲሁም ከ46 በላይ ከመንግስት ጋር የተገናኙ ጉዳዮቻቸውን ወደ አቅራቢያቸው በሚገኝ ይሄ ሰው አልባ ፖሊስ ጣቢያ በመቅረብ በድምፅና በምስል ከአዛዦች ጋር በመገናኘት ጉዳዮቻቸውን ማስፈጸም ይችላሉ ተብሎ በርካታ ተገልጋዮች ከእንግልትና ከተለያዩ ከሙስናዎች ነፃ ያደርጋል ተብሎ ይጠበቃል። ይህ አገልግሎት መስጠት የተጀመረው እንግዲህ በአፍሪካ ለመጀመሪያ ጊዜ በሀገራችን ኢትዮጵያ አዲስ አበባ ቦሌ ድልድይ አካባቢ ተገንብቶ ለአገልግሎት ዝግጁ መሆኑን የአዲስ አበባ ፖሊስ አሳውቋል። በዚህ ጉዳይ ላይ ሀሳብ አስተያየታችሁን ኮሜንት ላይ አጋሩን።